ይኸውላችሁ በቃ ወቁት እኔ የሆነ ጥፋት አጥቻለሁ ድንገት ወጣሁበት ፍቅር ይችላል ድንገት ሜዳ ላይ ዝርግፍ ልል ይችላል ወይ ቁጭ ብዬ ሊሆን ይችላል ላልመለስ ይችላል ምንድነው አዲስዬ ምን ሆነሃል አስተነከን እኮ ተጨንቄ ነው እኮ ማስጨንቃችሁ ማይ መዘላበዱን ትተህ የሆንከውን አትናገርም እንዴ ደስ ይለኝ ነበር የሆንኩትን ብናገር ሰዓት የለኝ እኮ አበቃ ያከተመ ወይ ውድ ወንድሜ አስፈራራን እኮ አትሞትም አይደል አይደል ቀልጃለሁ እንግዲህ በተለይ ትላንት ሌሊት የሆነ ዛሬ ጠዋት ላይ የተሰማው የተወዳጁ ተዋናይ ታሪኩ ባባ ህልፈት ብዙዎችን አስደንግጧል። በዚህ ጉዳይ ላይ ተጨማሪ መረጃዎች እንዲሰጠኝ በተወዳጁ ጄኤፍኤም የሙዚቃ ፕሮግራም አዘጋጅ ነው ዲጄ ቤቢ መስመር ላይ ያለ ቤቢ እንዴት ነህ? ሰላም እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ትንሽ አስደንጋጭ ነው። ታሞ ነበር ቤቢ ምንድን ነው የተፈጠረው? አዎ ለተወሰነ ጊዜ ታሞ ነበር ባባ ሕክምናውንም ደግሞ በተለያየ የግል ሐኪም ቤቶች ከዛም በኋላም ደግሞ በቤተክርስቲያን በጸበልም እንደዛ ሲያደርግ ነበር እንደዛ ነበር። ትናንትና ነው ሌሊት እንግዲህ ያስደንጋጭ ዜና ጠዋት ላይ ነው ለኔ የተደወለልኝ። ምናልባት ሆስፒታል ነው ወይስ ቤት ውስጥ ነው? በምን አጋጣሚ ነው የመጨረሻውን ሰዓታት እስኪያስታውስ? በሆስፒታል ደረጃ በተለያዩ የግል ክሊኒኮች ነው ሕክምናም ሲያደርግ የነበረው። ከዛም በኋላ እንዳልኩ ቤተክርስቲያንም ጸበልም እያደረገ አሁን ፋይናሊ ያው ቤትም ነበረ ጸበል እያደረገ በዛ መልኩ በጣም የሚገርም ከተወሰነ ጊዜ ወዲህ በቃ ለስራ ሬዲ እንደሆነ እንዲሁም ደግሞ በቃ ዘሰሞኑን በነበረው ስለ ዓለም ዋንጫም ተነስቶ ኳስ ማየት ጀምሮ በጣም ደስ የሚልና በቃ በቅርቡ ወደ ስራ የመምጣት ሞራል ላይ ምናምን የነበረበት ሁኔታ ነበርና ድንገት ደግሞ ያው በዚህ ሆነ እግዚአብሔር ነገር ሆነ ያው ይወጣል ድራጎት ላይ ምናምን በጣም ከፍተኛና ግንባር ቀደም ሆነ ተሳትፎ የሚያደርግ ነው። በቃ በጣም ኢንተረስቱ እንደዚህ ነገሮች ገና ነኝ እኔም ብዙ ነገር ይጠበቅብኛል ባለችኝ ትንሽ ስም ግን ቺንም ለነዚህ ሰዎች እናደርግ ብሎ አሁን በቅርቡ እዛው ሰፈር እኔም እዛው አካባቢ ነው ተወልጄ ያደኩት እዛው ሰፈር ጂምናዚየም የሚባል የወጣቶች ማዕከል ስፖርት ምናምን ቲያትር ሙዚቃ ምናምን ጥሩ የጀመረበት ማለት ነው እሱና እሱ ማዕከሉን የሙዚቃ ቡድኑን እናቋቋም እንዲናርግ እንደዚህ እንግባያለ በራሱ እንደዚህ ታሞ ሙሉ በመሃል እየተነሳ ጂምናዚየሙና ቤቱ የ50 ሜትር ምናምን ርቀት ነው 50 ሜትር የማይሞላምና እንደሱ አይነት ነገር ውስጥ ያለ ልጅ ነው ኢቭን አሁን ከሞትኩ በኋላ ብሎም ባለፈው የዛሬ 10 ዓመት 10 ዓመት 2000 ላይ ራሱ ለአይን ባንክ አይኑን ሰጥቶ እንዳለፈም ልነግረው ወዳለው እዚህ አካባቢ አው እሱም መረጃ ሰው ልኮልኝ አይቼዋለሁ እኔ ከሞትኩ በኋላ አይኔ ለሌሎች ብርሃን መሆን የሚችል ከሆነ አይኔን ሰጥቻለሁ ብሎ እንግዲህ ገና በወጣትነቱ ምናልባት የአንዳንዴ ሰዎችን አይተ ነው ደግ የምትሆነው እሱ ግን እርግጠኛ ነኝ በዛ እድሜው ይሄንን ቃል ሲገባ ያን ያህል ማማ ላይ የተቀመጠ አይመስለኝም ማለት አው ያለውን የሚሰጥ አይነት በጣም ደግ ልጅ እንደሆነ እንግዲህ የሚያውቁት ሁሉ ይናገራሉ የሙያ አጋራችንን ታሪኩ ባባን አተናል በህይወት ሲኖር ግን እንደሱ ሰው አክባሪ እንደሱ ለሙያ የሞተ እንደሱ የሰው ልጅ የለም ግን ያው ሄደ በቃ ተጠራ የሙያ ጓደኞቼ ሲያለቅሱ ነው ያሉት ሁሉም ሲያለቅሱ ነው ያሉት ሁላችንም እንጠራለን ግን በኖረበት ጊዜ ለቤተ ክርስቲያን የኖረ ስለ ቤተ ክርስቲያን የለፋ የደከመ ነው በቃ እግዚአብሔር ጠራው
ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ